አባዬ ጆይ እየመጣ ነው። ቤት ገብታ አትጠብቀው። ፍቅረኛሽ ማን እንደሆነ ለማያውቀው ወጠጤ ነው አባዬ ቤት ገብቶ ክብር ሰጥቶ የሚጠብቀው። አንቺ እንዴት ነው የምትናገሪው? እኔ ባንቺ በትልቋ ልጅ እጦራለሁ እከበራለሁ ስል ይሄው ታናሽሽ ከሀብታም ጋር ተገናኝታ እያንደላቀቀችኝ ነው። እንደው ዛሬ መጥቶ ጉዱን ባየሁት። እሷም ቢያለች እንጂ እኮ አማራጭማ ሞልቷል። አንቺ ስነ ስርዓትሽን ያዥ። እንዴ አንቺ ምን ልትሆኚ ነው? ለራስሽ ብዬ ነው። አንቺ ጋር አልጨረስኩም። እሺ ፍቅሬ እንዴት ነሽ? አላስጠላም አይደል? ያለኝን ነው ለብሼ የመጣሁት። አይ ጥሩ ነው። ቢተኩስ ደግሞ በቃ ችግር የለም። እሺ ሰላም አላችሁ? ኦ እሱ ነው። ሃይ ሰላም። ወይኔ ሸሚዙን የስነ ያሳኘከው በእናትህ። አይ ልዩ፣ ለመሆኑ ምንድን ነው የምትሰራው? ኧረ አባዬ ግባ መጀመሪያ። ችግር የለውም ያንጎ ነው የምሰራው። ኦ መኪና አለህ ማለት ነው? ተከራይቼ ነው። አይ የሌ ልጅ ልታገባ? በል አሁን ቀጥ ብለህ ውጣ። አባዬ እሺ ጆ የትኛውንም ጊዜ ፍች። ካንተ ውጭ ማንንም አላገባም። ጠብቀሃለሁ፣ ወድሃለሁ። እኔም ወድሻለሁ። እኔ የምልህ ፍቅረኛህን መቼ ነው ምሳ የምንጋብዛት? ዛሬ ከሰዓት ፍሪ ናት፣ እቤት እንጠራታለን። እሺ እኔም ልዘጋጅ። እሺ ማዬ። ሄሎ ወይ ውዴ፣ ዛሬ ማዬ ምሳ ጠርታሻለች፣ በዛው እንተዋወቃለን ብላለች። እሺ ደስ ይለኛል። አሁን ቢሮ ነኝ፣ ስራ ስጨርስ እመጣለሁ። ቆሻሻ አውጡ። ዛሬ ብዙ ቆሻሻ የለም፣ ያለውን አውጪ። ያውልሽ ማዘር የተራረፈ ምግብ አለ፣ ርቦኛል። እኔን ይራበኝ የኔ ልጅ። መጣው ጠብቂኝ። ይሄው ቤት ያፈራውን። እሺ እናቴ። እማዬ ሰዓቱ እኮ እየደረሰ ነው እንዴ? ምሩ ምን ታረጊያለሽ እዚህ? ምሩ እሷ ናት እንዴ? እሷማ ቆሻሻ ልሰበስብ እኮ ነው የመጣችው። ስራሽ ይሄ ነው? አዎ መጀመሪያ ስንገናኝ ጥሩ ልብስ ለብሼ ስራ አስፈልግ ነበር ያገኘኝ። ከዛ በኋላ ግን ስራ ይሄ ነው ብዬ መናገር ከበደ። ማትኖሪውን እኖራለሁ ብሎ መዋሸት አስፈላጊ ነው? አሁን አይንሽን ማየት አልፈልግም። እናቴ ፊት ነው ያሳፈርሽኝ። ማዘር የእግዜር ይስጥል። ቆይ እንዳትሄጂ፣ ይሄም እኮ ስራ ነው። ይሄ ስራ አንተንም ካሳጣኝ እድሌ ነው። ዋ ምርጥ እናት ናቸው። ይማቻቸው። ላይክ ሼር ማድረግ እንዳትረሱ።